መጀመሪያውና ትልቁ የአጼ ፋሲል ቤተ መንግስት ነው። ይሄ በዚህ ግቢ ውስጥ ትልቁ በግዝፈትም በእድሜም ትልቁ ቤተ መንግስት የመጀመሪያው የአጼ ፋሲል ቤተ መንግስት ነው። እንግዲህ እንደነገርኳችሁ ቅድም ከአጼ ፋሲል ቀጥለው የነገሱት ልጃቸው ጻዲቁ ዮሐንስ ነው። እሱም ቤተ መንግስታቸው ከዚህ ከኔ ጀርባ ያለው ይሄኛው ማለት ነው። ሶስተኛው ቅድም ያየነው ነው። እዚህ ጋር የአዲያም ሰገድ ኢያሱ የአጼ ፋሲል የልጅ ልጅ ማለት ነው። ሶስተኛው ቤተ መንግስት ነው። ይሄ ግና አንጋፋውና ትልቁ የአጼ ፋሲል ቤተ መንግስት ነው። ያው ጎንደር ሲባል እንግዲህ ብዙ ጊዜ ብዙ ሰዎች ይሄ ብቻ ቤተ መንግስት ያለ ነው የሚመስላቸው። ነገር ግን እንዳየነው ከአጼ ፋሲል በኋላ ልጃቸው የልጅ ልጃቸው እስከ አምስተኛ ትውልድ ያሉት ቤተ መንግስቶችን ሰርተው ጠቅላላ በዚህ ግቢ ውስጥ ያለው ቤተ መንግስት ስፋቱ 6 ቤተ መንግስት ነው ማለት ነው። እንግዲህ ከዚህ በተጨማሪ ያው እንዳየነው የአጼ አዲያም ሰገድ ኢያሱ ሳውና ባዝ የአንበሳ ቤትና ቤተ መዛግብቶችም አሉ ማለት ነው። ፎቶ ታነሳኛል።